ሰላም ጤና ይስጥልኝ። ውድና የተከበራችሁ የምናሉ ሸታ ኢንተርቴይንመንት ተከታታዮች በሙሉ እንዴት ቆያችሁልን? ይህ የትረካ ሰዓታችን ነው። የትረካ ሰዓት ያልተነበበው አንባቢ አቶ ነጋሽ ባልቻ፣ ጸሐፊ አንዱዓለም አራጌ፣ በትረካ አዘጋጅቼ ያቀረብኩላችሁ ምናሉ ሸታ ነኝ። ያልተነበበው አንባቢ አቶ ነጋሽ ባልቻ። ነጋሽ በልጅነቱ የፈተኑትን ነገሮች ሁሉ መልሶ ደፍቋቸዋል። ነጋሽ መኪና ከገዛ በኋላ የተንፈላሰሰባቸው ጎዳናዎች የአዲስ አበባ ብቻ አልነበሩ። ከአዲስ አበባ እስከ ቡታጀራ የነበረውን አስቸጋሪ መንገድም እንጂ። ከነጋሽ አስቀድሞ በአካባቢው ወይም በመሰረተ ወገራ በጣም የሚታወቁ አቶ ካሳ ይርከታ ነበሩ። ለመጀመሪያ ጊዜ በራሳቸው መኪና ወደ ትውልድ አካባቢያቸው የሄዱት። ከእርሳቸው በኋላ በዝዋይ የትልቅ እርሻ ባለቤት የነበሩት አቶ ስዩም ሶሬ ነበሩ በግል መኪናቸው ወደ ትውልድ አካባቢያቸው የተጓዙት። ነጋሽ በልጅነቱ ከወላጆቹ ከወረሰው ታታሪነት በተጨማሪ ሀገር ቤት በቆየባቸው 3 ዓመታት አያሌ ለህይወቱ መርህ የሆኑ ቁም ነገሮችን ለመጨበጥ ችሏል። ወደ አዲስ አበባ ሲመለስም መቀየሪያ የሌለውን ጥብቆ ብቻ ሳይሆን በቀሪ ዘመኑ እንደ አቅጣጫ ጠቋሚ ከዋክብት ሆነው ያገለገሉትን መርሆችና ስነ ምግባሮችን ታጥቆ ነበር የተመለሰው። የታጠቃቸውን ስነ ምግባሮች ተጠቅሞ ከድህነት ጋር የነበረውን ፍልሚያ በድል አድራጊነት ተወጣ። ወደ አዲስ አበባ ሲመለስም ሆነ ከአዲስ አበባ ወደ ቡታጀራ ከእናቱ ጋር ሲሄድ በጭነት መኪና ተሳፍሮ ገና በለጋ እድሜው በተሰቃየበት መንገድ ከአዋቂዎች የማይተናነስ ቁም ነገሮችን ሲሰራ አይተነዋል። ከጥቂት ዓመታት በኋላ በራሱ መኪና ወደ አካባቢው እንደሚመለስ ግን 3 ብር እንደ ሰማይ ለራቀው ታዳጊም ሆነ ለብረቷ እናቱ የተገለጸ አልነበረም። ዘመናትንና በእነርሱ ምህዋሮች ላይ የሚሾሩ ትውልዶችን የፈጠረ አንድዬ ብቻ ነበር የሚያውቀው። ነጋሽ በ1965 ዓ.ም የራሱን መኪና እያሽከረከረ ሲሄድ በራሱ ስራ ያልተገረመው ፈጣሪ ብቻ ነበር ቢባል ማጋነን አይሆንም። ከቡታጀራ ወደ መሰረተ ወገራም ለመሄድ የ13 ኪሎ ሜትር እንኳን ለመኪና ለዝንጀሮ የሚያስቸግር መንገድ ግን ነጋሽን ከቡታጀራ በመኪና እንዳያልፍ ከለከለው። ነጋሽን በዚህ በገጠመው ተግዳሮት ላይ ቂም ቋጥሮ የመለወጥ ህልም አርግዞ ተመለሰ። እንደ ልማዱ በመኪናው ወደ ወላጆቹ መንደር እንዳይዘልቅ የከለከለው ክፉ መልክዓ ምድር ላይ አንድ ቀን እንደሚዘምትበት ህልም አልሞ ተመለሰ። ምዕራፍ 4 ሰርግ ያረገዘው ሰርግ። ወጣቱ ነጋሽ ገና ነኝ፣ በማንኛውም መንገድ ለጋብቻ ብቁ አይደለሁም ቢልም በወይዘሮ አታቱ በኩል ግዳጅ ተጥሎበት ወደ 3 ጉልቻ መግባቱን አይተናል። አላገባም ካልክ ተሰቅዬ ቀብሬም ላይ እንዳትቆም ተናዝዤ ሞትብሃለሁ የሚለው የእናቱ ቁጣ ወጣቱ አናውጥ። ከሚሰራበት ሱቅ ፊት ለፊት ያለ ሱቅ ውስጥ ደግሞ ጽጌ የምትባል ጉብል ቀልቡን ከሰረቀችው ሰነባብታለች። የሚጎነትሏትን አጥረግርጋ ስትመልስ አንጀቱ ቅቤ ይጠጣል። ስትላፋ ሲያያት ደግሞ በብስጭት ቆሽቱ ያርማል። ነጋሽ እናቴ ከምትሞትብኝ ምክንያት ፈልጌ አግብቼ መፍታት እችላለሁ ሲል የእናቱን ውሳኔ እንዳከበረ አይተናል። የእናቱን ፈቃድ ለመፈጸም ቢስማማም ከገጠር ህይወት ጋር የነበረው ቁርኝት ላልቷል። ከተማ ቀመስ ወጣት ሆኗል። ሂድና እያት እርሷም ተወደው ከሆነ ትጠየቅ ሳይባል ወደ ሰርግ መግባቱንም አይተናል። የወይዘሮ አታቱ ጠንካራ መከላከያ እግዚአብሔር ያውቃል፣ አንተ ምን ታውቃለህ? ነጋሽ ሙሽራውም የማታውቀውን ሰው እንድታገባ በቤተሰብ ተጽዕኖ ተገዳ እንደሆነ ያውቃል። ከሰርጋቸው 1 ዓመት በኋላ ሙሽሪት ወደ አዲስ አበባ መጣች።
የእርሷን መምጣት ተከትሎ አሰሪው አቶ መገርሳ ጎጆ መውጫ ብለው 30 ብር ሰጡት። ቻናላችንን በቅንነት ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። አስተያየቶቻችሁን ማስቀመጥልን ያበረቱናል። አብራችሁን ስለሆናችሁ እናመሰግናለን።